እነዚህን ጸሎቶች መጸለይ አሁን የምነግራችሁን ጸሎቶች ለህልመ ሌሊትም ለግብረ አውናንም ይሆናሉ ማለት ነው። እነዚህ በየዕለቱ ይነን ሱስ ያደረጋችሁ ከሆነ እግዚአብሔር አሁንም እናንተን ይፈልጋችኋል። ለብዙ ወጣቶች መፍትሄ የሚሆንና በህልመ ሌሊት እንዲሁም ደግሞ በግብረ አውናን ሱስ ለተያዛችሁ ጸሎት ምን አይነት ጸሎቶችን መጸለይ ያለብን ብላችሁ ለጠየቃችሁኝ በተደጋጋሚ ዛሬ በዚህ ቪዲዮ ይህንን እንመለከታለን። በዛሬ ቪዲዮአችን በርካታ ወጣቶችን ህይወታቸውን መስቀልቅል ያደረገ በሰይጣን እስራት ውስጥ ያስገባ እንዲሁም ህይወታቸውን እንዳይወጡ በዛ ሱስ ውስጥ ተቀብረው እንዲቀሩ ያደረገ ስለ ግብረ አውናን መፍትሄ በዚህ ቪዲዮ እንመለከታለን። እንዲሁም ደግሞ ለህልመ ሌሊት የሚሆናችሁን መፍትሄ እናያለን ማለት ነው። በተደጋጋሚ ብዙዎች የሚጠይቁኝ ጥያቄ የግብረ አውናን ሱስ ነው። በተለይ ደግሞ ወጣቶችን ይህ ሱስ ከልጅነታቸው ጀምሮ በተለያየ ምክንያት በተለያዩ ሰዎች ምክንያት ሊሆን ይችላል ቪዲዮዎችን ወይንም ደግሞ እንደዚህ አጸያፊ ቪዲዮዎችን በመመልከት ይጀምሩትና ለጊዜው ደስታ የሚሰጣቸው መስሏቸው ነገር ግን ህይወታቸውን በጣም ከድጡ ወደ ማጡ እየቀበረ ያለ ይሰራሉ በረከት የሌላቸው የሆኑ በተለያየ ምክንያት ከሰዎች ጋር እንኳን አብረው እንዳይሆኑ ያደርጋቸው ግለኛ እንዲሆኑ ያደረጋቸው በተለይ ደግሞ ወጣቶች ለትዳር ደርሰው ወይንም ደግሞ ትዳር መያዝ እየፈለጉ ትዳር እንዳይይዙ የሚያደርግ ሱስም ጭምር። ይህን ሱስ ወይም ደግሞ ይህን ኃጢያት እንዴት አድርገን ታዲያ እናስወግደው፣ ምን አይነት ጸሎቶችን እንጸልይ የሚለውን በዚህ ቪዲዮ እንመለከታለን ማለት ነው። በነገራችሁ ላይ ይህ ሱስ ኃጢያትም ብቻ ሳይሆን ሱስም ጭምር ስለሆነ ያው ሱስም ኃጢያት የሚሆንበት ጊዜ አለ። ሱስም ነው ኃጢያትም ነው ይሄ ነገርና ብዙ ወጣቶችን ይዞ በእስራት ውስጥ ያደረገ ትዳር መያዝ ፈልገው ትዳር እንዳይይዙ ያደረገ ያለ እንዲሁም ደግሞ ሴቶችንም ወንዶችንም እያጠቃ ያለ በሽታም ኃጢያትም ጭምር ስለሆነ ብዙዎች ስለዚህ ነገር ብዙ ብለዋል። መጻፍቶችም ተጽፈዋል፣ የተለያዩ ቪዲዮዎችም ተሰርተዋል። እኔ ግን በዛሬ ቪዲዮ የምንዳስሰው ምን አይነት ጸሎቶችን ብንጸልይ ከዚህ ስራታችን እንፈታለን፣ እንዴት እናሸንፋለን የሚለውን ነገር እንድንመለከት ነው የምፈልገው። በነገራችሁ ላይ ይህ ነገር በረከትንም ያሳጣል፣ ህይወትንም ያመሳቀቅላል። መጀመሪያ ደስታ የሚሰጥ የሚመስል ነገር ግን በኋላ ላይ ብዙዎችን ደግሞ ወደ ጸጸት ብዙዎች እንደውም ወጣቶች በጣም በርካታ መልእክት የሚልኩልኝ ይሄ ነው። መጀመሪያ ስናደርገው ደስታ ይሰማናል፣ ከዛ በኋላ እንዴት ከዛ መውጣት እንዳለብን ራሱ በስራት ተይዘናል። በጣም በየዕለቱ የሚደርሱ መልእክቶች አሉና እሱን ስለተመለከትኩኝ እንዲሁም ደግሞ የህልመ ሌሊትም ችግር አለ ወጣቶችን የሚያስቸግር ህልመ ሌሊት ሲሆን ብዙ ወጣቶች በእንቅልፍ ላይ ሳሉ ነው ይሄ ነገር የሚፈጠረው ወይንም ደግሞ የሚመጣው ማለት ነው። የዘር ፍሬያቸው ይፈሳል፣ ወደ ቤተክርስቲያን እንዳይገቡ ምናምን በጣም በተደጋጋሚ ሰዎችንም ያጠቃል ህልመ ሌሊት። ይህ ግን ግብረ አውናን ግን ሰዎች በፍላጎታቸው ነው ይህንን ነገር የሚያደርጉት። መጀመሪያ ሲጀምሩት እንደ ቀልድ ነው የሚጀምሩት፣ በኋላ መውጫ ቀዳዳው ይጠፋባቸዋል። በጣም በብዙ ስቃይ ውስጥ ያልፋሉ። እንዳያስተውሉ ማስተዋልን ከነሱ እንዲነጥቅ ያደርጋቸዋል። በነገራችሁ ላይ ግብረ አውናን የሚፈጽም ወጣት ለሰይጣን ግብር እያወጣ ነው፣ መስዋዕት ነው። በነገራችሁ ላይ የዘር ፍሬን በምድር ማፍሰር ከይሁዳ ልጆች መካከል አንደኛው አውናን ነው። አውናን የዘር ፍሬውን በምድር ስላፈሰሰ እግዚአብሔር ቀስቦታል። እግዚአብሔር በምሕረት ስለጠበቀን እንጂ ያስቀጽፋል። ብዙዎች ደግሞ መውጣት ፈልገው ነው፣ እግዚአብሔርም ያን ይመለከታል። ብዙዎች እግዚአብሔር ከዚህ ነገር እንዲያወጣን ንስሐ መግባት ለንስሐ አባታችን ተናዘን ከዚህ ነገር እንዲያወጣን አልቅሰን ለእግዚአብሔር መናገር፣ ከዛ መስገድ፣ በየዕለቱ ስግደት ማብዛት 41 ጧትና ማታ ከተቻለ ጧት ካልተቻለ ከሚጠነከር ሰው ከሆነ ደግሞ ማታንም ቢጨምር መስገድ። ስግደት ስታበዙ ከናንተ ይሸሻል። ሰይጣን ከማይወዳቸው ነገሮች መካከል አንደኛው ስግደት ነው። ለምን አብሯችሁ ያደገ እንኳን ከሆነ ከናንተ ጋር ሆኖ አብሮ የዘለቀ ከሆነ ይሄ እርኩስ መንፈስ ስትሰግዱ አብሮ ስለሚሰግድ ከናንተ ይሸሻል። ስግደት በጣም የሚያሸንፍበት መንገድ ስለሆነ እሱን አድርጉ። መስገድ በየዕለቱ ከዛ የምትበሉትን ምግብ መቀነስ፣ ምግቡን የምትበሉትን በጣም አለማብዛት ማለት ነው። በልክ መመገብ። ፍቶት ከሚያስነሱ ነገሮች መካከል ማንኛውም ሰው በፍቶት ይፈተናል። በነገራችሁ ላይ የማይፈተን ጻድቅም በሉት ኃጥእ በሉት በቅድስና ደረጃ ያለፈም ቅዱስ በፍቶት ይፈተናል። የብዙዎችን ህይወት ይመጣል። በቃ ፈተና ነው ፍቶት ማለት ነው። ስለነዚህ ሙታዊ ሐሳቦች ይመጣሉ። ግን እንዴት እናሸንፈው ነው? ለምን መጡብን ሳይሆን ከዛ ነገር እንዴት እንሽሽ
ራሳችሁን አድኑ ነው አይደል የሚለው። ስለዚህ ከዛ ነገር ሸሽተን እንዴት ማዳን እንዳለም ቅዱሳን በዛ መንገድ ራሳቸውን ቢፈተኑ እንኳን ያደረጉት ወደ እግዚአብሔር ቀርበው ያንን ነገር ድል አድርገው ነው ወደ እግዚአብሔር የደረሱት። ስለዚህ የነርሱን መንገድ በመከተል እኛም ያንን ነገር ድል ማንሳት ሁሉ ጊዜ ኮንሺየስ መሆን ያስፈልጋል ይሄንን ነገር ለማሸነፍ ማለት ነው። ማንኛውም ኃጢአት ከናንተ ለማራቅ ኮንሺየስ መሆን ያንን ነገር አድርጉ ሲላችሁ በጣም ንቅት ማለት ነው። በዛ ስርዓት ውስጥ እንዳትያዙ ኮንሺየስ መሆን መንቃት መቻል አለባችሁ። ስለዚህ ሁሉ ጊዜ እንዳትደነዙ፣ በተለይ ደግሞ ሙታዊ ነገሮችን ስለምትመለከቱ ነው ሊያሸንፋችሁ የሚችለው። ስለዚህ ስልካችሁን ከናንተ ማራቅ ያስፈልጋል ማለት ነው። ሌላው ግን እነዚህን ጸሎቶች መጸለይ፣ አሁን የምነግራችሁን ጸሎቶች ለህልመ ሌሊትም ለግብረ አቡናንም ይሆናሉ ማለት ነው። እነዚህን ብትጸልዩአቸው ነገሩን ድል ማድረግ ትችላላችሁ። የመጀመሪያው መዝሙር 37 ያለውን መዝሙር ማለት ነው። እግዚኦ ይትቅሰፈኒ በመዓትከ የሚላል፣ አቤቱ በመቅሰፍት በመዓት አትቅሰፈኝ የሚል መዝሙር አለ። እሱን 7 ጊዜ በየዕለቱ እየጸለያችሁ ይህን ነገር ድል አድርጋችሁ እስክታሸንፉ ድረስ ሁሉ ጊዜ ማድረግ ያስፈልጋል ማለት ነው። ጠዋት ተነስታችሁ ይህንን መዝሙር ከጸሎቱም በኋላ ልታረጉ ትችላላችሁ፣ ከምትጸልዩት ጸሎት በኋላ ማለት ነው። 7 ጊዜ ተጸልዩትና በማይ አድርጋችሁ የምነግራችሁን ከዚህ በፊት ስለ መዝሙረ ዳዊትም እየነገርኳችሁ ስለሆነ ወደፊት እመጣበታለሁ ሌሎችም ጸሎቶች ስለሚኖሩ ማለት ነው። መዝሙር 37ን ተጸልዩና በማይ አድርጋችሁ ወይም ደግሞ በጸበል ማለት ነው ውሃ ቀድታችሁ በትልቅ ዕቃ አድርጋችሁ በየዕለቱ 7 ጊዜ ተጸልዩትና ትጠመቁታላችሁ፣ ትጠጡታላችሁ ማለት ነው። ከዛ ትሰግዳላችሁ፣ ንስሐት ግቡ፣ ስጋው ደግሞ ወደ መቀበል ድረሱ። ያንን ነገር ድል ታደርጉታላችሁ ማለት ነው። ሌላው ደግሞ እንድትጸልዩ ለዚህ ነገር ሪከማንድ ማድረገው ሌላኛው ጸሎት አባቶች የሚያዙት ደግሞ ሌላኛው ጸሎት ዮሐንስ ወንጌል ነው። ዮሐንስ ወንጌልን የሚጸልይ ሰው ዝሙት አይፈታተነውም። ግብረ አቡናንም በሉት ህልመ ሌሊትንም በሉት ድል ማድረግ ይችላል። ለምን? ዮሐንስ ወንጌላዊ የጌታን መታጠቂያ በመታጠቁ ምክንያት ዝሙት ጠፍቷል፣ ከርሱ ሸሽቶለታል፣ ጠፍቶለታል። ጭርሱን ስሜቱ የለም ማለት ነው። ድል አድርጎታል። ፍቶትን ከሱ ተወግዶለት ነበር። ስለዚህ የዮሐንስን ወንጌል የሚጸልይ ሰው ደግሞ ቃል ኪዳኑ ዝሙትን ድል ማድረግ ይችላል ማለት ነው። ስለዚህ የዮሐንስ ወንጌል በአጠቃላይ 21 ምዕራፍ አለው። ስለዚህ ከፋፍላችሁ በየዕለቱ 3 ምዕራፍ ብትጸልዩ ይሄንንም ታረጋላችሁ። መዝሙር 37ንም ይሄን የዮሐንስ ወንጌልንም ትጸልዩና አንድ ላይ አድርጋችሁ ማታም ልታረጉ ትችላላችሁ። በነገራችሁ ላይ ጠዋትም ልታረጉ ትችላላችሁ፣ ማታም ልታረጉ ትችላላችሁ። ከዛ ትጸልዩና ዮሐንስ ወንጌልንም በየዕለቱ 21 ምዕራፍ ነው ያለው። 3 ምዕራፍ ስታረጉት በሳምንት ጨርሱታላችሁ ማለት ነው። ስለዚህ ትቀጥላላችሁ። በሳምንት ብቻ ሳይሆን ማታም ልታረጉ ትችላላችሁ። ይሄን እየጸለያችሁ ከዛ ውሃው ላይ ወይም ደግሞ ያስቀመጣችሁት ማይ ላይ እፍፍ ብላችሁ ትጠመቁታላችሁ፣ ትጠጡታላችሁ ማለት ነው። ከዛ በተጨማሪ ደግሞ ሰይፈ ስላሴ ካገኛችሁ ሰይፈ ስላሴን ብትጸልዩ በጣም ጥሩ ነው ማለት ነው። ሰይፈ ስላሴ በጣም ጥሩ ጸሎት ነው። እናም ድል ታረጉበታላችሁ። ሰይፈ ስላሴን ብትጸልዩ መልካም ጸሎት ስለሆነ ለዚህ ነገር ስላሴ ወደ እናንተ ወደ ልቦናችሁ ሰይፈ ስላሴ የሚጸልይ ሰው ይላል ቃል ኪዳኑ ላይና በመጨረሻው ቀን ኃጢአቱን ሁሉ እንደ አነጻለታለሁ ሚላል እንደ ሕፃን ልጅ አድርጓለሁ ሚል ቃል ኪዳን አለውና የስላሴ እሱንም ብትጸልዩ ድል ታረጉታላችሁ። እንዳልኳችሁ ግን በዋናነት መዝሙር 37ን 7 ጊዜ በየዕለቱ ከዛ ደግሞ ዮሐንስ ወንጌልን በየዕለቱ ትጸልዩና ውሃው ላይ አድርጋችሁ እፍፍ ብላችሁ ትጠመቁታላችሁ። በዛውም ላይ ደግሞ ትጠጡታላችሁ። ይሄን አድርጋችሁ እየሰገዳችሁ በየዕለቱ ምግብ ቀንሳችሁ ድል አለማድረግ አትችሉም። በጣም ብዙ ወጣቶችን ይሄን አድርጉ ብያችኋለሁ። ብዙ ልጆችም ተቀይሮልናል፣ ተስተካክሎልናል ያሉኝ በርካታ መልእክት ያስቀመጡልኝ ወጣቶች አሉ። ደስ ብሎኛል። በነገራችሁ ላይ ይህ ነገር አብሯችሁ ካደገ ትዳርም ይዛችሁ የሚተዋችሁ ሱስ አይደለም። በጣም አጸያፊ ኃጢአት ስለሆነ በትዳርም ውስጥ ያሉ ሰዎች ሁላ መልእክት ያስቀምጡልኛል። ሴቶችንም ሁሉ ያጠቃል ይሄ ነገርና ለዛ ነው ዛሬ ቪዲዮ ያዘጋጀውላችሁ። በዚህ ድል ታረጉታላችሁ።